በአሜሪካ ወደ $400,000 ከፍዬበታለሁ። በደንብ ያገለግለኛል። $400,000 ነው የከፈልሽው ለዚህ ሁሉ? እና ትቀልዳለህ? ምን አጥተሽ? እሺ ይሄን ሁሉ ከፍለሽ ከማሰራት አንተ ራሱ ብታየው ሚስትህን ትረሳታለህ። ወይስ እንዴት ነው የሚያደርገኝ? ግን አቡፋን ነው እንትን ነው ዳይት ምናምን እያደረኩ ስለነበረ ለዛ ነው ያለቀው ሰውነቴ። አሁን አንተ ስታስበው እንዲያው ሰርጀሪ ቂጤን ብሰራ ከፊቴ ጋር ምን አገናኘውና ነው ፊቴ የሚያንስ? ሰው እኮ ታውቀኛለህ? አቡፋን ነው ቂጥ እንዳለኝ ድሮ ታውቅ ነበር? አሁን ቲክቶክ ላይ አንቺ እኮ አፍንጫ ነው እንጂ ሌላ እኮ አለሽ። ምን አፍንጫ ቢገተረ እንደ ስልክ እንጨት በደም ይበልጣሉ መጎራዲት። አመሰግናለሁ። እንዴት እንደው ዛሬ እንዴት እንደቆላይ ምስን ያደረገኝ የአፍንጫ መደፍጠት የዘራችን ነው። ከንፈራችን ቀመስልን። ግን ከንፈራችን ማለት ሌላ ቢያደርጉት ጥሩ ነው። ከንፈራችን ከማት በሌላ ቢያደርጉት ጥሩ ነበር። ታብታባር ተሰበሰብ እያንዳንድ ተማኛል ማሽነፍ አለ። ስማ ዳቦችን ጣፋጭ ናት ትቀመስልን። ያ ነበር መሆን ያለበት። እኔ ግን ዛሬ ጋይስ ፍልት ብሎ አካውንት ምንድን ነው? ፎሎ ገና ረኩሽሳ ምንድን ነው? ይሄ ሁለተኛ ያ ባለፈው ጡቴን እያሳየው ዘጋብኝ። ፎሎ መልሽ አዲድ መልሽ ጡትሽን አሰርተሽዋል? ኧረ አይደለም ላይቭ ላይ ጡትሽን አሰርተሽዋል አነሰ ሲሉ ዝርግፍ አድርጌ ይሄን ያነሰው ብዬ እንዲና እንዲህ በሁለት አጣፍቼ ሳሳያቸው ዘጋብኝ። ቲክቶክ የወደቀ ጡት አይወድም መሰለኝ። ጋይስ አንድ ፐርፊውም ስጡኝ። የወደቀ ጡት አይወድም መሰለኝ። በአንዲው ለ9 ቀን ተረከመብኝ። እመቤቴ እንትን ብሎ ነው ስሜት ቀስቃሽ ብሎ ነው የሚዘጋብሽ። እግዚአብሔር ለ9 ቀን አናዶኝ ነው እኮ አንዱ ብታይ ጡቷ የጠፋ ተሰራይ ስለ አቦ ምን አባ ነው ብዬ ብድግ አድርጌ እዚህ ጠረጴዛው ላይ ዱብ አረኩለታ። እንዴት እንዳናደደኝ እግዚአብሔርን። ያን ቪዲዮ አይታችሁታል ጋይስ? እግዚአብሔርን ያው ጠረጴዛ ላይ ዱብ ባላደረገው ብድግ አድርጌ አሳየው። አሁን እንዲራቅ ብለም አለ እኮ ግብዳ ነው። ጡት ሲታደር ፊት ለፊት ነው መሰለኝ የቀረብኩት። እኔ እንጃ ግን ሰውነትሽ ቀሎኛል። ሙሉ ሰውነትሽ ስለከሳው ነው። ያው በሽታም ነው የሚመስለው። በአንዴ 3 ወር ጋይስ 3 ወር ከጀመርን እኮ 3 ወር ምናምን 3 ወር አለፈሽ እኮ። እንደተዘጋ ብዙ አልመጣሽም። ከዛዋለች 2 ሳምንት ከ2 ቀን ነው የጠፋሁት። 2 ሳምንት ከ2 ቀን ነው የጠፋሽው? በመሀል ግን መጥቼ ነበረ። በ2 ሳምንቱ መሀል 2 ቀን መጥቼ ነበረ። ላይቭ ነበርኩኝ። ግን ስቶር ላይ መሰላቸውን አያለሁኝ። እኮ እለቃለሁ ምናምን ግን ላይቭ ላይ አልገባውም ነበር። ታፕ ኮፕሊንግ ጋይስ። ኦኬ ቢካዝ ቅድም ያሳየኋችሁ መድኃኒቱ የተሰጠኝ ያሳየኋችሁ መድኃኒት 3 ወር ይሞላዋል። እና ደግሞ አንዳንድ መድኃኒቶች አግዘውኝ ነበረ። ቅድም እያሳየኋቸው ነበረ። ለውፍረት መቀነሻ ነው። ተስፍሽ ውፍረት መቀነስ እኮ ምግብን በቀላሉ መመገብ ምግብን እንዲዘጋልኝ ማለት ነው የወሰድኩት። ምንድነው ምግብ እንዳልፍ አፒታይቴ እንዲዘጋው ነበረ። ምግብ ምናምን አልበላም። ምግብ የተለያዩ ምግቦች እንደበላሽ እንቅስቃሴ ታደርግ ሰውነት ይቀነሳል። ለዛ መሄድ ምናምን 3 ወር ውስጥ ምናምን ታላችሁ። በሌላ ስልክ ግቢ ዩቲዩብ አለ። ቆይ አንዴ ሻቡዬ ቪዲዮ ልስራ ለቲክቶክ። 3 ሰዓት ሆነብኝ ይዤው ስልኩን 3 ሰዓት ሆነብኝ። አካውንቴ እንዳይመታ ሁሉ ጊዜ እሰራለሁ። ማታ አለቃለሁ። ዩቲዩብ አለሽ? አለኝ። የት ነው የሚገኘው? አላውቀውም። ዩቲዩብ ላይ ነው። ቤታዩ ብለህ ካለክ ይመጣላል። አሁን የጀመርኩት ላይቭ ላይ ምናምን 2 ገብቼበታለሁ። ሳውዲዎች በልት የሚያገር አሁን ማሪ ልወጣ ነው። አንዴ ሻቡፋ ነው። አንዴ ቪዲዮ ልስራ እሺ። ለቲክቶክ መጣ አንተ ላይ መቆላላት እንደው ፈጣሪ ሳቂ ነው። እኔ እያየሁሽ አይደለም ወይ መድኃኒዓለም ወይ ግን ፊልተሩ አነጣኝ። አይ እንጣ ምን አባቱ የት አባታቸው። እሺ ቆይ
ይታያል በጣም ነው የሚታየው። ኦኬ እንትን እያልሽ ቪዲዮ እየቀረጽ ካጠፋሽው 3-4 ጊዜ ቫይራል አይወጣልሽ ታውቂያለሽ። ግን አላጠፋው አልፖስትማ አይቼው ምናምን ነው የምለቀው። እኔ ጋር ስማ ከጀርባዬ ምን አለ ከዳቦዬ ስር ምን ወድቋል ከጎኔ ምን አለ አጣርቼ እንጂ ዝም ብዬ አልፖስትም። ይሄ ማህበረሰብ ዝም ብሎ አንተ እንዴት ነው የምፖስተው? አጣርተህ ምናምን አይደለም? አዎ እኔም አጣርቼ ነው። ያው እኔ ግን ወንድ ስለሆነ ችግር የለብኝም። ወንዶች ችግር የለም። አሁን ብታዩን እዚህ ጋር ልብሴ ላይ ቅድም እዚህ ስታሽ የጥጥ እዚህ ጋር ጥጥ አለብኝ። አሁን እችንም አይተው በኋላ ላጠፋው ነው ቪዲዮ ለጥጥ ብዬ አይድል። አንቺ የምትመለከችውን ያህል ተመልካቹ ላያስተጋባው ይችላል። እኔ በደንብ አጣርቼ ብርብር አድርጌ ነው የምፖስታል። ወስን እዚህ ጋር እጄ ላይ ወስን ብዬ ሸፍንበታለሁ። ችግር የለውም። ወስን ማዕረይ አፈቀርሽ እንደ ትግራዊ አፈቀርሽ እንደ ወስን ማለት ምን ማለት? ወስነ ንገረኝ ነው። በቃ እንደምትወደኝ እንደምታፈቅረኝ ወስነ ንገረኝ ወይ ተወኝ። ጥረ ወይም ደግሞ ለፍተክ ጥረ ወስን ልፋ ጥረ አለመይ የኔ አለም